ሀይ እንዴት ናችሁ? ሰላም ናችሁ? ውዶቼ የኔ ቅመሞች፣ የኔ ማሮች፣ የኔ እንቁዎች፣ ዛሬ ቪዲዮ የመጣሁት ቪዲዮ ሳሙና ነው። ተመልከቱልኝ። ለጋዝ የምንጠቀምበት ሳሙና ነው። ይሄ ደግሞ ለመስታወት ነው። ማመሰግነው የጋዙን መስታወት ማለት ነው ይላችኋለሁ። ያላደረጋችሁ ቀድሞ ይሄ ነው። ዘይት ማስለቀቂያ ነው። በነገራችን ለጋዛችን ደግሞ በጣም ቪዲዮዬን አይታችሁ ዛሬ ብዙ ምግብ ስላልተሰራ አድርጉ እላችኋለሁ። ብዙ እንትን የለበትም ቆሻሻ ስለሌለበት፣ ሆኖም ግን ያው መጸዳት አለበት እና እንደዚህ እያጸዳው ነው ማለት ነው። እንደዚህ ማዳማችሁ አሁን አንዳንዴ ዘይት ስትጠብሱ እህቶቼ፣ የማዳም ቅመሞች የሆናችሁ ታውቃላችሁ። ዘይት ስትጠብሱ ይሄ ዘይት በጣም ያስለቅቃል። ይሄ ሳሙና በጣም አሪፍ ነው ለጋዝ ማለት ነው። በጣም አሪፍ ነው እጅግ ከሚባለው በላይ ማለት ነው። እና ወዲያውኑ ዘይት እንደዚህ እዚህ ላይ ፈሶ ስታጸዱበት በጣም ነው ጽድት የሚያደርገው። እሺ እና ለምን ቆይ ሰርች አላሳያቸውም ብዬ እና እያጸዳው ነው እንግዲህ። ይሄ በጣም ያጸዳል ማለት ነው። አያችሁ እንትኑ ራሱ ሳይነሳ ማለት ነው እዛው ጽድት ያደርጋል ከላይ ላይ እንደዚህ። አያችሁ እንትኑ ራሱ እንዴት ቆሻሻው እንደሚወጣው እዛው ላይ ሸት ካረጋችሁ ማለት ነው ዘይቱ እንደዚህ ጠቆር ያለ ማለት ነው ይለቃል ማለት ነው። እና በጣም አሪፍ ሳሙና ነው። ይሄንን ግዙና ሞክሩት እሺ። እውነት በጣም ነው ማጸዳው። እዚሁ እንዲህ ያደረጋችሁ ያኔ ብዙ ቆሻሻ የለበትም። አያችሁ ጽድት ያለ ነው። ምክንያቱም ያ ሳሙና በጣም አሪፍ ነውና ለዛ ነው። እሺ በጣም ነው ማጸዳው ከሚባለው በላይ ማለት ነው። እንዴት በአንዴ እንደሚያደርግ ይመቸኛል። እኔ ሁልጊዜ ማለት ነው ሁልጊዜ ሰዎች እንዲገዙ አደርጋለሁ ማለት ነው። ይሄን ሳሙና በጣም ነው የምጠቀምበት። ግን በነገራችን ላይ አንደኛው ጋዝ አላሳያችሁም። 2 ቦታ ነው ያለው ጋዝ። እሱንም አንድ ቀን አሳያችኋለሁ። አሁን አያችሁ ጽድት ያለ። አሁን ደግሞ ይሄንን እንረጭበታለን ማለት ነው ጽድት እንዲልልን። አያችሁ እና ጽድት እንዲልልን እናደርጋለን። መስታወት ምናምን ላይ አያችሁ መሬት ላይ ማለት ነው። በጣም ነው የሚያጸዳው ማለት ነው። እና እንደዚህ ጽድት ያደርጋል። ያው ካሜራማን ስለሌለ እንግዲህ ካልታያችሁ እንደምንም አድርጋችሁ ይሄ እንደዚህ ጽድት አድርጌ እንዴት ፋንዳ አላያችሁ። ምንም ነገር የለበትም ማለት ነው። በደንብ ነው የጸዳው። ብዙ ምግብ ስለማይሰራ ያኔ የሚሰራ ጊዜ በደንብ የቆሸሸ ጊዜ አለ፣ በደንብ የማይቆሸሽበት ታይም አለ ማለት ነው። ይሄ በጣም ያጸዳል፣ ጽድት ያደርጋል። በጣም አሪፍ ሳሙና ነው እና ለኩሽና ይሄን ብትጠቀሙ ይሄን ሳሙና በጣም አሪፍ ነው። አያቅታችሁም። ጽድት ነው ማደርገው ማለት ነው። አያችሁ አሁን ይሄ መጀመሪያ ብሎ ስለነበረ አሁን ጽድት ገና አውጥታችሁ አጥባችሁ ምናምን ገና ፈትጋችሁ ምናምን አይደለም። አያችሁ እንደ ጽድት እንዳለ እዛው ትመልሳላችሁ ማለት ነው። አያችሁ ትንሽ በዛ ያለ ስለሆነ እዚህ ቦታ ደግሞ አላጸዳውም፣ ገና እያጸዳው ነው። ረጭቼበት ስለተውኩት
አለ አይደለ? ያለ ነው ማለት ነው። ምን ይላል እንዳረኩት አያችሁ ቆሻሻ ከላዩ ላይ እንዴት እንደሚወጣ ፎጣው ቤትና መሬት እሰጣለሁ ማለት ስለዚህ ምንም ውሃ የሚባል ነገር ያው ፎጣው ቆሸሽ ካለች ካጠብኩት ነው እንጂ ውሃ ሳልነካ በሳሙና ብቻ አጸዳሁት ማለት ነው። እና በጣም አሪፍ ማለት ነው ሳሙና። እንደዚህ እንደሚመቻችሁ እርግጠኛ ነኝ። እናንተም ይሄን ገዝታችሁ ተጠቀሙበት። ግን ትንሽ ያው ሽታ አለ። አስም ያለበት ሰው ምናምን ለአስም ያለበት ሰው እንትን ያስፈልጋል። ተማም ነገር ለብሳችሁ መስራት ትችላላችሁ እላችኋለሁ ውዶቼ። ብዙም ሽታ የለውም ግን ያኔ አየር ያለበት ቦታ ምናምን ይስማማል። እኔ ብዙ እጅ ላይ ራሱ እኔ ጋውንት አልለብስም ሳጸዳ ምናምን ጋውንት አልለብስም። ለእጅ ራሱ ምንም እንደዚህ ቆረጥ የሚያደርግ ወይ ደግሞ የሰው እጅ ቆዳ የሚጎዳ አይደለም። ሳሙና በጣም ምርጥ ሳሙና ነው። ብዙ ጊዜ እኔ ጋውንት አርጌ እጄ ላይ መስራት አላውቅበትም። ሲጀመር ስራ አይሰራልኝም። እኔ ጋውንት ከለበስኩት እውነቱን ነው የምላችሁ ስራው ራሱ አይሰራልኝም፣ አልችልም ማለት ነው። ምንም ነገር ሰዎች ግን ጋውንት ለብሼ ግላብስ እንደዚህ ለብሼ እንዲሰራ ይፈልጋሉ። እኔ ግን ነው ስላለመድኩት ብዙም አይመቸኝም እና ቢለብስ ግን ያው ለኔው ነው ለብሼ መስራት አላውቅበትም። ለዛ ነው ልታደርገን አሁን ሳምረናል እላችኋለሁ። ፋላለም ተመልከቱት እስኪ እየተማሰጠው አንደኛው ይሄ ነው፣ ሁለተኛ ይሄ፣ ሶስተኛ ይሄ ትልቁ ነው። ይሄም ተከታይ ነው። ይሄም ሁለት አይን ነው ያለው እና ጽዳት ያለ ጋዝ ነው። በጣም ደስ የሚል ለዚህ ጽዳት ያለው ማለት ነው። እና እንግዲህ ሰብስክራይብ አድርጉ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉልኝ። ፕሊዝ ቪዲዮ ኮሜንት ጻፉልኝ፣ አስተያየት ስጡኝ፣ አድርጉልኝ እላችኋለሁ። ሰብስክራይብ ያላደረጋችሁኝ በሙሉ ሰብስክራይብ አድርጉልኝ። እንበረታታ። በሚቀጥለው ቪዲዮ ስትመጣ ደህና ዋሉ እላችኋለሁ። ታዲያ ለምንድን ነው አይናችንን ማለት ቡርጌም ቀጣይ ዓመት ሽምግልና ይገባል እያለ ነው ማለት ማወቅ ፈልገን ነው። እኛም እኮ ልጆች ነን አይደል እንዴ? እኛ የአብራክ ልጆች ነን አይደለንም?